ስሜ ተስፋ ሳይ እባላለሁኝ። ነዋሪነቴም ኮን ከነማ ነው። ከዚህው ነው ኑሮዬ። አሁን ከዚህ ፕሮጀክት አመጣ አንስቶ ነዋሪነታችን አዚው ስለሆነ 10 ቡድኖችን ይዤ በእንክብካቤነት በጎቹን 20 በግ ገዝቼ እየተንከባከብኩኝ ነው ያለ ነው። በእንክብካቤ 10 ቡድን በሙሉ ቡድኖችም ጥሩ ናቸው። አጋጣሚ ላይ በጎቹ ትንሽ ዘንድሮ መሙ በቃ እንዳለ ስለ ወረደ እኛ በ15 ቀን በ15 ቀን እንክብካቤ እናደርጋለን። ትንሽ አይ ላይ እናስከትባለን። ጉዳቱ ትንሽ አይ ላይ በግድ ነው የተረፉልን። አሁን ለውፍረት እየሞከርን አድልበን ለፋሲካ እንሸጣለን ብለን ቀለብ ድርቆሽንም ደፈጫንም በቃ ገዝተን እየተንከባከብን ነው ያለ ነው። ከዚህ የበጠበጠኝም የለ። ቡድኖቼ እንዳዘዝኳቸው ነው። ቡድኖቼ እንዳደረኳቸው ነው። በየሳምንት ስብሰባ እናደርጋለን፣ እንገማገማለን። ተገማግመን ይሄ እንዲሆን ይሄ እንዲሆን ይሄ እንዲሆን እንላለን። በቃ በእንክብካቤነቱ ያው እንግዲህ ስታውን እየታገልን ነው። ኮን ከተማ ኗሪ ነን። አዎ ስራ ተፈጥሮልን ይህን በጎች እየተንከባከብን ከበዶችን እያስወለድን ስራ እየፈጠርን ነው። አዎ እነዚህ ባይመጡ ዝም ብለን ቁጭ ብለን ነበር። ሀቀመጥ ምን ይገኛል ብለን እየተበረታታን ነው። ሁሉ ሲከፈል ገዝቶ ሲከፈል እኛ እንከፍልም ግዲያፍ ይመጣልን ይሆናል ሀመጠንከር ውጤት አለው የሚለውን አላማ ይዘን 10 ቡድን ባንድ ሆነን እየተበረታታን ነው። አሁን እያገርን ነው፣ እያስወለድን ነው። አበበባላለሁኝ የምኖረው በኮን ከተማ 01 ቀበሌ ነዋሪ ሲሆን ያው በእናብርሻ አማሃኝነት ማለት ነው በስራና ስልጠና ተቋማት በእነሱ ኢንተርፕራይዝ ተደርገን ተደራጅተን ወደ ስራ ገብተናል። ወደ ስራ እንድንገባ የፈጠረው የድርጅቱ ስም IOM የሚባል ድርጅት ተደራጅተን ስራ እንድንሰራ አድርጎናል ማለት ነው። በዚህ የስራ እድል መሰረት መጀመሪያ ስንነሳ እናብርሽ ካደራጁን በኋላ ድርጅቱ መጥቶ ተገቢውን ስልጠና አድርጎልናል። ስልጠናውን ከወሰርን በኋላ ከ1 ወር ወይም ከ2 ወር በኋላ በመጠባበቅ ላይ ያለን ብሩ ተለቀቀልን። 440 ሺህ ብር ተለቆልናል። 11 ነን። 11ችን አማሃኝነት እኔ የማህበሩ ሊቀመንበር ስሆን ወይም ሰብሳቢያቸው ስሆን 11ዱ ማህበር እኔ ነኝ የምመራው ማለት ነው። ማህበሩም ደግሞ ባወጣናቸው ህገ ደንቦችና በሰለጠነው ስራና ስልጠና መሰረት ቀጥ ብሎ የሚሰራ ማህበር ነው። ከማህበሩ መጀመሪያ ስንነሳ የራሳችን የሆነ መተዳደሪያ ህገ ደንብ አለን፣ መወያያ አጀንዳ አለን። በዛ መሰረት ብሩ ከተለቀቀ በኋላ እቅድ አቅደን ወደ ስራ ገብተናል ማለት ነው። ወደ ስራ ከገባን በኋላ የመጀመሪያ ላይ ያደረግነው የገለባ ግዥ፣ የተለያዩ ደፈጫዎች፣ ድርቆሽን ባለፈው ከሸጥናቸው በሮች ነበረ ገዝተናል። የመጀመሪያዎቹ በሮች ላይ አንዱ በጣም ትልቅ በሬ ነው። 78 ነው ምናምን አካባቢ ነው የገዛ ነው። ወደ 85 አካባቢ ነው የሸጥ ነው ማለት ነው። 5000 ነው ምናምን ብር አግኝተንበታል። ሁለተኛው በሬ ደግሞ የሀበሻ በሬ ነው። እሱም ወደ 56 አካባቢ ነው። አሁን ወረቀት ላይ ያለ ረስቸው ነው። ከዛ ደግሞ ወደ 6000 አካባቢ አግኝተናል ከዛ በሬ ትርፍ ማለት ነው። አሁን የምንገዛቸው ያው እንደምታዩቸው ናቸው። አሁን የገዛ ናቸው በሮቹ ያው የተመረጡ ናቸው፣ ግን የከሱ ስለሆኑ ከወቅቱም አንጻር የምግብ አቅርቦትም አሁን እንትን እያል ነው። እኛ ማዘጋጅተናል። አተራ ምንም በቂ ነው። ፉርሽካ ምናምን ገዝተን ደግሞ በሮቹን ከበቂ በላይ ትርፍ ለማግኘትና ለመሸጥ ዝግጅት እያደረግን ነው ማለትም ከወዳና ብርሽ አኳያም በቂ ክትትልና ድጋፍ እየተደረገልን ነው። ለምን የመጀመሪያውን ብር ስናወጣ አንዴ ካልተለቀቀልን የሚል ጥያቄ ስናደርግ እየሰራችሁ ብሩ የናንተ ነው የትም አይሄድባችሁም በማለት የመጀመሪያዎቹን የገዛናቸውን በሮች በማየት ሁለተኛ ዙር ብር ተለቆልናል። ሁለተኛ ዙር ከተለቀቀልን በኋላ ሶስተኛ ደግሞ እንደዚሁ ለቀለብ ስንላቸው ሶስተኛ ዙርም ያለንን ገንዘብ ለእናንተው አይደለ ብለው በክትትልና በድጋፍ ተለቆልናል ብሩ ማለት ነው። አሁንም እነሱ አይዟችሁ በርቱ ከጎናችሁ ነን አይዟችሁ እያሉ ነው። እኛ እስካሁን የምንሰራው ያው የምታዩት በኪራይ ቦታ ነው የምንሰራው። ማህበሩ በግል ተከራይተን በተደራጀ ነው በራሳችን አቫንስ። ከወደነ አብርሃም ቢሮ ደግሞ ስራና ስልጠና ተቋም ማለት ነው። አይዟችሁ ከጎናችሁ ነን፣ ቦታ እያመቻቸን ነው። የተሻለ ቦታ ከዚህ ያመቸ እኛም ያለ ካለ እንሰጣለን እያፈላለግን ነው እያሉ ነው። ክፍትና አመች የሆነ የስራ ቦታ ለመስጠት እነሱም ፈቃደኛ ናቸው። እኛም በስራው ትርፋማ እንደምንሆን ተስፋለን። ያው ይሄ ማህበሩ ትልቅ ሚና አለው በመሰረቱ። እኛ እንዳየነው ከሆነ በእያንዳንዳችን በየግላችን ወጣቶች የስራ እድል ተፈጥሮልናል። እያንዳንዳችን ከዚህ በተጓዳይ ሌላ ትርፍ ስራ እንሰራለን፣ ስራ አይከለክለንም። በመቀጠል ደግሞ
ለእያንዳንዳችን ይሄ ስራ ማለት ነገ ትርፋማ ያደርገናል ብለን እናስባለን። ለምን አንድ ሰው በ40 ሺህ ብር ቢሰራ ምንም ነው። 440 ሺህ ብር ግን በማህበር ብዙ ነገር መስራት ይችላል። ነገ ከሌሎች የገበያ እንትኖች ጋር ትስስር እንፈጥራለን። የባለፈውን የሸጥናቸው አሁን በአቅራቢያው ለሚገኙ በሬዎች ነው ገበሬዎች ፈልገዋቸው በሮቹ የተሸጡት። አሁን ግን እነዚህን ከደለብን በከተማው ለሚገኙ ለሆቴሎች የማስረከብ እንትናለን ማለት ነው እና በዚህ ልክ ነው መስራቱ ያለው የጎላ ትልቅ ጠቀሜታ አለው። ምን መሰለህ ጠቀሜታው እያንዳንዳችን በግል ቀን ተራ ቀን ሰራተኛ ጉልበት ሰራተኞች ነበርን። አሁን ከምድብ ከስራ ምድብ ውጭ የጉልበት ስራም አልከለከለንም። ተጨማሪውን ይሄን ስራ እየሰራን ሁለቱንም ሳይከለክለን በጋራ እንድንሰራ አድርጎናል። ሁለተኛ ነገር ደግሞ ይሄ ድጋፍ ባይደረግ እያንዳንዳችን ቀን ስራ ስናጣ የምንውልበትን ቦታ ማንም ያውቀዋል። የስራ እድል ፈጠራ ከሌለ ወጣት ወደ ሌላ ቦታ ነው የሚገባው፣ አጉል ሱስ ቦታ ነው የሚውለው። እኛ ግን አሁን ከማህበር መልስ የግል ስራ እንሰራለን። ከዛ በደረሰብን ደግሞ እዚህ የማህበሩን ስራ እንሰራለን። የማህበሩን ስንሰራ ደግሞ እኛ ፍቅር እንዲሆን አድርጎናል። አንድ ሰው አብሮ በሄደ ቁጥር ፍቅር ይሆናል። እንደውም ጽዋ በወር አሁን በወር 2 ጊዜ የማህበሩ ስብሰባ አለ። በሳምንት 4 ጊዜ የሊቀመንበሩ የጸሐፊው የገንዘብ ያዩ ስብሰባ አለን። የእኛን እቅድ ምናምን እናከሳትፋቸዋለን። ስለዚህ እንደው በወር 1 ቀን ባል ይዘን የምንሰበሰብባትን ወደ ጽዋ ማህበር እናርጋት የማለት ሁሉ ፍቅር ሁሉ ጭምራለሁ። ከትርፎ ውጭ አይምሮአችን ራሱ በራሱ ረፍታለሁ። ይህን ስራ በመስራታችን ለሌሎች ራእይ እንሆናለን ብለን እናስባለን። ነገኛ በዚህ አዋጭ ሆኖ እስከ መጨረሻው ከቀጠልን ወረዳው ስራና ስልጠና ነገ ሌሎችንም ያደራጃል ማለት ነው እና ትልቅ ጠቀሜታ አለው። አመሰግናለሁ። ያው ለዚህ ላበቃችሁን እኔ ስሜ አበይነሽ ቢሰጥ እባላለሁ። የዋርላ ወረዳ ኮን ከተማ ኗሪ ነኝ። ያው እኛ ለዚህ ያበቃን ያው የወረዳው አንዳንድ ባለስልጣናቶች ቢሆኑም የደገፈን ድርጅት IOM የሚባል ድርጅት ነው። ያው የምንሰራው የባልትና ስራ ነው። የእንትናችን ስም አበይነሽና ባዩሽ ጓደኞቻቸው የባልትና ማህበር ነው እና ያው መጀመሪያ እኛ ስራ አልነበረንም። ያው ቤት ነው የምንውለው። ካገኘን ደግሞ አንዳንድ የቀን ስራዎችን እንሞክራለን ከዚህ ስራ ከመጀመሩ በፊት። ግን አሁን ላይ ያው በዚህ ድርጅት አማካኝነትና ያው በወረዳው ባሉ ሰዎች አማካኝነት ጥሩ እድል ተፈጥሮልን እየሰራን። በእኛ አሁን ምሳሌ እኔ ሰብሳቢ ነኝ። በእኔ ውስጥ ከእኔ ጋር 10 ነን። ሌሎችም እንደዚህ እንደኛ ስራ የተፈጠረላቸው ብዙዎች አሉ። አብዛኞቻችን ከቤት የምንውል ነን፣ ወጣቶች ነን፣ ከቤት የምንውል ነን። አሪፍ ላይ ነን እየሰራን ያለ ነው። ግን ከዚህ ተጨማሪ ደግሞ ሌላም ድጋፍ እንፈልጋለን። አሁን ላይ በምንሰራቸው ነገሮች በጣም ደስተኞች ነን። አሪፍ ነው። መጀመሪያ ላይ ያው ሳንግባባ ብንቧደንም አስሮቻችን ግን የስራውን ውጤት በምናይበት ሰዓት ሌላ ተቃራኒ ሀሳብ ያለው ሰው ወደ አንዴ መምጣት አሪፍ ላይ ነን ብዬ አስባለሁ። በትርፍ ደረጃ ያው ወጫችን ቢበዛም አሪፍ ነው አለን። ያው የለንም የሚባል አይደለም፣ አሪፍ ነው። ግን ደግሞ ስራውን ገፋ እያረግን ሰፋ እያረግን ስንሄድ ሰፋ ያለ ትርፍ ሊኖረን ይችላል። ስራው አነስ ባለ ቁጥር ደግሞ ያው ትርፋችን ማናሳ ነው የሚሆነው። ቀጣይ ግን ሰፋ ስናረግ ጥሩ ነገር እንጠብቃለን። ለራሳችንም ሆነ ለወረዳችን እናኮራለን ብዬ አስባለሁ። በቃ በመጀመሪያ ደረጃ ሳላመሰግን አላልፍም ወረዳውን ማለት ነው ለዚህ እድል ያበቃን። ቀጣይም ቢሆን ከኛ ተሞክሮ ሌሎች እህት ወንድሞቻችን ለዚህ ስራ እንደምታበቁልንም ቃል እየተገባልንም ነው። እኛም የተቻለንን ለነዛ ሰዎች አርአያ ለመሆን የተቻለንን እንሞክራለን። ከወረዳው ቀጣይ የምንጠብቀው አንደኛ ያው የተመቻቸ የስራ ቦታ ቢኖርልን አሪፍ ነው። ምክንያቱም እኛ ከትርፋችን ያው ድጋፍ ነው የተሰጠን፣ በድጋፍ ነው የተነሳ ነው። ይችን ድጋፍ ደግሞ ቁም ነገር ላይ ለማድረስ ከፍ ለማድረግ የምናወጣትን ወጭ መቆጠብ ይኖርብናል ብዬ አስባለሁ። ምክንያቱም ወረዳው የተመቻቸ መስመር ዳር ቢያንስ እንኳ የስራ ቦታ ቢፈጥርልን ብዬ ይሄንን ጥያቄ በተደጋጋሚ የሚያው ጥያቄ አቅርበናል። አሁንም ዋነኛ ጥያቄያችን ይሄ ነው የሚሆነው። ቀጣይ ድጋፍ ያው ባለው እንግዲህ እንደሚደግፉንም እርግጠኛ ነኝ። ካለም በቃ የተቻላቸውን እንደሚያደርጉልን እርግጠኛ ነኝ። ስለዚህ የምጠይቀው እኔ በተለይ የስራ ቦታ መስመር ዳር ወገባ ያለ ከሆነ ለኛ ለስራችን ያው ባልትና ስለሆነ መስመር ዳር አላፊ አግዳሚ ደንበኛ ነው። ከየትም ብትሄድ ይመጣል። ግን ደግሞ ሌላ ደንበኛ ለማፍራት ደግሞ ግዴታ ወጣ ያለ ቦታ
ፊት ለፊት መሆን አለበት፣ ደግሞ ሌላ ከስተመር ለማፍራት ማለት ነው። ስለዚህ ከወረዳው የምንጠብቀው ያንን ነው። መሀመድ ሁሴን ነው የሚባለው። በኮንን ወረዳ በ01 ቀበሌ ነው የምንገኘው። በማህበር ተደራጅተን እየሰራን ያለ ነው። የማህበራችን ስም ተስፋ እንሻገር ነው የሚለው። በዚህ ስራ ነው ማህበራችን ተባብረን እየሰራን ያለ ነው። በማህበሩም ውስጥ ያው እንከን ነገር የለም። ያው ተሳስበን ተራውን አውቆ በማህበሩም ተራውን አውቆ በየሰዓቱ ተንከባክቦ ነው እየሰራ ያለው። ከድርጅቱም አንጻር እንግዲህ በጣም ደስ የሚል ድጋፍ ደግፎልን በዚህ ስራ በላም በወተት እርባታ ተንቀሳቅሰን ተሰማርተን እየሰራን ያለ ነው። ያው በእርግጥ በአሁን ባለው አኳያ ያው የካፒታል እጥረት ምናምን ነገር አለ። ግን የኛ አላማ ሰፋ አድርጎ ለቀጣይ ማለት ነው የእስካሁኑ እንቅስቃሴ ጥሩ ሆኖ እያለ ለቀጣው ቦታም ተጨማሪ ካፒታልም አድርጎ ጨመር አድርጎልን ያው በሰፊው ሰፋ ያለ ስራ ተንቀሳቅሰን እንድንሰራ ነው እየፈለግን ያለ ነው። በዚህ ልክ ነው እየተሰማራን ያለ ነው። ሰፋ ባለ አቅም ደግፎን እንትን ቢለን በጣም አዋጭ ነው ያለው። በጣም ደስ የሚል ነው። እንግዲህ የምታዋቸው ናቸው ከብቶቹም አሁን እንሽጥ እንኳን ቢባል እነዚህ ላሞች 200 ሺህ ብር የማይገኙ ላሞች ናቸው ያሉት። ጥጃም ትርፍ እንግዲህ ወደ ትርፍ ገብተናል። ጥጃን አሁን 100% እርግጠኛ ሆኜ የምነግረው ጥጃ ላይ ትርፍ እናገኛለን ብለን እያሰብን ያለ ነው። ላሞቹ ባሉበት ሆነው ማለት ነው። እሺም ከበርናት እኛንም አሁን ደግሞ ሁለተኛ ዙር አስጠቁመናል። የአንድ ወር እንትን አስጠቁመን ያለ ነው። ስለዚህ ከዚህ ላይ ደግሞ ተጨማሪ ድርጅቱ ቀረብ ብሎን ቢጨምርልን ቦታም እንደዚህ ሰፋ ያለ ቦታ ላይ ቢያሰማራን ይሄ ማህበር ተሳስቦ ሰዓቱን ጠብቆ የሚንከባከብ የስራ ልምድ ያለው ከዚህ ትራዲሽን ከሚባለው የላም እርባታ ትንሽ ሂንቱ ስላለው አሁን በባለሙያ ተደግፈን የተሰጠን እንትን ተሰማርቶበት ነው ያለው። ሰፋ ባለ ስራ እንደሚሰራ ነው ይሄ ማህበር ያለው አጋጣሚ። ይባላል። የኮንን ከተማ ነዋሪ ነኝ። ታልማውና ገበያው የህንጻ መሳሪያ ችርቻሮ ድርጅት ላይ የተሳተፍ ነው። ይህንን ስንሳተፍ እኔ የስራ ዘርፌ ጸሐፊ ነኝ። በጸሐፊነት ነው የማገለግለው። ይህንን እንትን ከጥቃቅንና አነስተኛ ጋር በመተባበር ሌሎች አይሞ የሚባል ድርጅት ነው የኑሮ ማሻሻያ ተብሎ ከመጣ ተቋም ጋር የተወሰኑ ስልጠናዎችን ከሰለጠን በኋላ የጥቃቅን መስሪያ ቤቱ ጋር በመተባበር ብሩ ቢያንስ ከ400 ሺህ ብር አካባቢ ተለቆልናል። 400 ሺህ ብሩን ሙሉ በሙሉ በሁለት ጊዜ ቆርቆሮና ቢስማር በማምጣት ቆንጆ የትርፍ መጠን አግኝተናል። ቢያንስ አሁን እስካሁን የመጀመሪያው አካባቢ ከ18 ሺህ ብር ያነሰ አርታራፊ ትርፋማነት 350 ቆርቆሮ በማምጣት የተለያዩ ቆርቆሮ ቢስማሮችም አሉ። ከ40 ካርቶን ያላነሰ ቢስማሮች መጥተዋል። እነሱ አሁን እያለቁ ነው። ቆርቆሮ ሙሉ በሙሉ ጨርሰን ሁለተኛ ትሪፕ አምጥተናል። ከዚህ ከሁለተኛ ትሪፕ ላይ 14 ሺህ ብር አትራፊ ነን። 300 ቆርቆሮ አምጥተን አትርፈናል። ምናልባት አሁን ላይ ትንሽ የመስመሮች መዘጋት ሶስተኛ እንዳናመጣ ተጽዕኖ ፈጥሮብናል እንጂ በጣም አትራፊ ነበር። እስካሁን ድረስ እንቅስቃሴያችን በጣም አሪፍ ነው። አሁን ከጊዜውም ጋር ህብረተሰቡ ገጠር አካባቢ ያለ ህብረተሰብ ቆርቆሮ ቤት ይሰራል። አሁን በጣም በወረፋ ነበር ስንሸጥ የነበረው። አሁንም ድረስ ዛሬ በዚህ ተሰብስበን ቁጭ ብለን ከ3 ካርቶን ያላነሰ ቢስማር ሽጠናል። ስለዚህ የንግድ ዘርፉ በጣም የተመረጠና አዋጭ ዘርፍ እንደሆነ እርግጠኛ ነን። ምናልባት አሁን እኛ ትልቁ እንቅስቃሴያችን የገንዘብ መጠኑ አሁን የግላችን ቢሆን ትንሽ ጨምረን እንኳን ብንንቀሳቀስም የገንዘብ አቅም ስለሚፈልግ ትንሽ ፈትኖናል። ጥሩ የገንዘብ አቅም ቢኖር ግን አዋጭ እንደሆነ ለ10 ሰው 10 አሁን ዛሬ 10 ነው የተገኘ ነው። ስለዚህ አዋጭ ነው ብለን እንገምታለን። አዋጭ መሆኑ ደግሞ እርግጠኛ ነን። በአካል ሽያጫችን ላይ እንዳየ ነው ሂሳብ መዝገብ አለን። ያንዳንዱ በሂሳብ መዝገብ ነው የምንንቀሳቀሰው። ወጭ ገቢ እንሰራለን። ያንዳንዱ ማንም ሰው መጥቶ ቢያይ ምን ያህል ብር ሸጥክ፣ ምን ያህል ገቢ አለ፣ አሁን ምን ያህል ብር አለን የሚለውን ነገር በመዝገብ ላይ ይዘን ነው የምንከታተለው። በወር አንድ ጊዜ በ5 ስብሰባ አለን። በዛች ስብሰባ እየተሰበሰብን ደካማ ጎናችንን ጠንካራ ጎናችንን ተገማግመን ያሉትን ትርፋማነታችንን ለአባላችን አሳውቀን አባሉም ተስማምተን በየወሩ በ5 እንሰበስባለን። ያለው ሁኔታ ይሄ ነው። ከወረዳ አሁንም ቢሆን አብዛኛዎቹ ዝቅ ካለ ህብረተሰብ ወይም በጣም ዝቅተኛ ማህበረሰብ ስለሆነ የነበር ነው።
ምንም አይነት ወረት ስላልነበረን አብዛኛውን በወያኔ ወራ ሰዓት ለምሳሌ እኔ አሁን ብረታ ብረት አሁን እንደገና ጀምሬ ያለሁኝ። በዘመኑ ብረታ ብረትና እንጨት ስራ ነበር፣ ግን በነበረው ወረራ የተለያዩ ማቴሪያሎች ወርቀው ጠፍቶብኝ ስለነበረ አቁሜ ነበር። አሁን ግን ቢያንስ በግሌም ከማህበሩም አሁን ለምሳሌ እኔ ቀጣይ ቆርቆሮ ብቻ አይደለም የሚሸጠው ብረታ ብረትና ላሚራ እናመጣለን። ለምሳሌ ለኔ ዘርፍ መጋቢ ነው። እኔ ብረታ ብረቱን እዚህ ጋር ራሴ ተረክቤ ሌሎችም ድርጅቶች ተረክበው የሚሰሩበት ሁኔታ እንፈጥራለን። ይሄን ለማድረግ ግን አሁን በምታዩት ዋጋ ከምንም በላይ ንሯል። ዛሬ እጥፍ እየሄደብን ያለው በእኛ የገንዘብ አቅም ደረጃ ይቻላል ብለን ትንሽ ከብደናል። ምክንያቱም አሁን ራሱ መኪና ሲጭኑ ነጋዴው ሲጭኑ አቆራቁረን ካልሆነ በስተቀር በፈለግነው ሰዓት ጭነን አንመጣም። ጭነን አልመጣንም ማለት ደግሞ ማግኘት የሚገባንን ትርፍ እናጣለን። ስለዚህ ይሄ 10 ሰው በአሁኑ ሰዓት መግቦ ማድር ማለት ቀላል ነገር አይደለም። ለምሳሌ ወደ 20 ምናምን ሺህ ብር ከ20 እስከ 30 ሺህ ብር እናትርፈናል። ይችን አሁን ትርፍ እንከፋፈል እንኳን ትንሽ ለጉርሻ እናጉርስ ብድን እንኳን ዝም ብሎ ከመቀመጥ የተሻለ ነው። ምክንያቱም በሳምንት አንድ ቀን ነው የሚደርሳቸው። አባረቡቱ በሳምንት አንድ ቀን ሽያጭ ያደርጋል። ተከፋፍለናል ቀን። ስለዚህ ሌላውን ቀን ሌላ ስራ ሲሰራ ሰንብቶ በሳምንት አንድ ቀን ሰርቶ የሆነች ትርፍ ማግኘት ቀላል ነገር አይደለም። ስለዚህ ይሄንን ችርቻሮ ይሄን ህንጻ መሳሪያ ለማሳደግ አሁንም አቅም ያስፈልገናል። አሁንም ሌሎች ፈንድ የሚያደርጉ አካሎች ካሉ ወረዳው ቅድሚያ ሰጥቶን አሁንም ብናሳድግ የተሻለ ነው። ምክንያቱም 10 ሰው ማለት ከ10 ሰው ጀርባ ብዙ ልጆች ብዙ ቤተሰቦች አሉ። የአልማ አስተዳደር ነውና ሁልጊዜ እርዳታ ከመጠበቅ አሁን ብዙ ጊዜ በእኛ ደረጃ እርዳታ ነው እየተጠበቀ ያለው። እርዳታ አሁን አያስፈልገንም። ቢያንስ ሰርተን ማግኘት ይገባን እናገኛለን እንጂ ሁልጊዜ እርዳታ ማለት ረዳን ተረዳን በላ ነው ጠጣ ነው አለቀ ያልቃል። ይሄ ግን ቢያንስ እንኳን አሁን ልዩ ሌሎች ደግሞ ግብአቶች ቢሰጡን ትንሽ እንትን ብንል ሁልጊዜ ሰርተን አትራፊ የምንሆንበት ሁኔታ እንፈጥራለን። በዚህ ሁኔታ እንዘልቃለን ብዬ ገምታለሁኝ። ስለዚህ ከወረዳው ሌሎች ተቋማቶች የሚመጡ ከሆኑ ረጃ አካሎች የሚመጡ ከሆነ እንደዚሁ ፈንድ የሚያደርጉ ቢመጡና ወረዳው ማስቦበት አሁንም ትንሽ ተጨማሪ ወረት ቢሰጠን የበለጠን እንቀሳቀሳለን ብለን እንገምታለን። አብርሃም ውቡ እባላለሁ። የኮን አንድ ማዕከል ድጋፍና ክትትል ቡድን መሪ ነኝ። እንግዲህ እዚህ ኮን ከተማ ላይ ከስራና ክህሎት ጽህፈት ቤት ስራዎች አንጻር በርካታ ስራዎች በዚህ በጀት ዓመት ተሰርተዋል። በዚህ በጀት ዓመት ወደ 1056 የሚሆኑ ስራ ፈላጊዎች ከተማው ላይ ተመዝግበው በኦንላይን የማስገባት ስራዎች ተሰርተዋል። ከነዚህ ከተመዘገቡት ኢንተርፕራይዝ ማለት ስራ ፈላጊዎች መካከል 487 የሚሆኑ ተጠቃሚዎች ስራ እድል ተፈጥሮላቸዋል። ወደ ኢንተርፕራይዝ ሲመነዘር ደግሞ 55 የሚሆኑ ኢንተርፕራይዞች ናቸው ማለት ነው። በርካታው ስራ እድል ደግሞ በተለይም በዚህ በጀት ዓመት የዓለም አቀፍ የፍልሰተኞች ድርጅት ወይም ደግሞ IOM የሚባለው ፕሮጀክት ወደ 351 የሚደርሱ ተጠቃሚዎችን ስራ እድል እንድንፈጥር ምቹ ሁኔታ ፈጥሮልናል። ለነዚህ ተጠቃሚዎች 13 ሚሊዮን 120 ሺህ ብር ያህል ድጋፍ ተደርጓል። አሁንም ተጨማሪ ድጋፎች እየመጡ ያለበት ሁኔታ ነው ያለውና ጥሩ አጋጣሚዎች ስለሆኑ በዚህ ልክ ስራ እድል እየተፈጠረ ያለበት ሁኔታ ነው ያለው። የስራ እድል የተፈጠረባቸውን መስኮች ስንመለከት በሁሉም የስራ እድል መፍጠሪያ አማራጮች ስራ እድል ተፈጥሯል ብሎ መውሰድ ይቻላል። በማኑፋክቸሪንግ፣ ኮንስትራክሽን፣ ከተማ ግብርና፣ አገልግሎትና ንግድ ዘርፎች ላይ እነዚህ 487 ብለን ያስቀመጥናቸው ስራ እድሎች ሁሉም ዘርፎች ላይ እየተፈጠሩ ናቸው። በዚህ ልክ እንቅስቃሴ እየተደረገ ነው ያለው ማለት ነው። በተለይ IOM የተባለው ፕሮጀክት ቀጣይም ተጨማሪ እድሎችን የሚያመጣ ሆኖ ከተገኘ ከዚህ የተሻሉ ስራ እድሎች እንደሚፈጠሩ ተስፋ እናደርጋለን። አሁን ባለንበት ሁኔታ ግን እዚህ ደረጃ ላይ ደርሰናል ማለት ነው። ወይም ደግሞ በኢንተርፕራይዝ ደረጃ 55 ተደራጅተው 487 የፈጠርናቸው ስራ እድሎች በርካቶቹ ወደ ውጤት እየተቀየሩ ያለበት ሁኔታ ነው ያለው። ያው አንዳንድ ችግሮች ቢኖሩም ችግሮችን ለመፍታት በየጊዜው የተለያዩ ምክክሮችን በማድረግ ለማስተካከል ጥረት እየተደረገ ነው ያለው። ስለዚህ በምናያቸው ዘርፎች ላይ የተፈጠሩ ስራ እድሎች አሁን ባለው ሁኔታ ክትትል ማድረግ ከተቻለ የእኛም ክትትል እየተጠናከረ የሚሄድ ከሆነ ኢንዱስትሪ ኤክስቴንሽን ድጋፍ የሚባል አለ። እሱን አጠናክረን የምንቀጥል ከሆነ የበለጠ ውጤታማ እየሆኑ ይቀጥላሉ ብለን እናስባለንና አሁን ላይ ጥሩ እንቅስቃሴ ላይ ያሉ ኢንተርፕራይዞች አሉ። በዛው ልክ ደግሞ ድጋፍ የሚጠይቁ በቀጣይ መጠናከር የሚገባቸው እንዳሉ እኛም ለይተናል። እነሱን ድጋፍ እያደረግን የበለጠ እንዲጠናከሩ እንሰራለን ብለን ነው እያስብን ያለን። በተቻለ መጠን መንግስት ባቀረባቸው ቦታዎች የመስሪያ ሼዶች፣ ኮንቴነሮች ላይ
ያሉትን ክፍተት በማየት በጣም ችግር ያለባቸው ግን ደግሞ በተሻለ ስራ ላይ የሚገኙትን እየለየን ወደ ስራ ለማስገባት ጀምረናል። ወደፊትም ይህን አጠናክረን እንቀጥላለን። ለምሳሌ የዓለም አቀፍ የፍልሰተኞች ድርጅት IOM ከደገፋቸው ውስጥ በልብስ ስፌት ተደራጅተው ወደ ስራ ለገቡት ኢንተርፕራይዞች አሁን ላይ ቦታ ሰጥተናል። ሌሎችንም እያጠናን ለመስጠት በዝግጅት ላይ እንገኛለን እና የቦታ ችግር መንግስት ባለው አቅም ልክ የሚቻለውን ያህል ድጋፍ እያደረግን እንቀጥላለን። የማይቻል ሆኖ የሚገኘውን ደግሞ እያጣጣሙ የበለጠ እየተጠናከሩ እንዲሄዱ ከጎንነት እየደግፍ እንሄዳለን ማለት ነው። እንደ ጥቅል የስራ እድል ፈጠራ ስራ በአንድ ወገን ብቻ የሚፈጸም ስራ ስላልሆነ ሁሉም የሚመለከተው ባለድርሻ የሚመለከተውን ስራ እየሰራ ቢቀጥል የበለጠ ስራውን ማጠናከር ይቻላል። መጀመሪያ መንግስት በጀመረበት አግባብ ያሉ ምቹ ሁኔታዎችን፣ መስሪያ ቦታዎችን፣ ሌሎች ጸጋዎችን በማጥናት ለወጣቱ ስራ እድል የመፍጠሩን ስራ አጠናክሮ መቀጠል መቻል አለበት። የብድር አቅርቦቶች ካሉ እነሱን ማጠናክሮ መቀጠል መቻል አለበት። ከዛ ውጭ ግን ወጣቱም ቢሆን በራሱ ስራ እድል የሚፈጠርበት ምቹ ሁኔታ ከራሱ ጀምሮ በአስተሳሰብ ሰርቼ እለወጣለሁ የሚለውን እሱን ሀሳብ እያመጣ የሰራ የሚሄድበት ሁኔታ መፈጠር መቻል አለበት። ሌሎች አጋር አካላት፣ የመንግስት ተቋማት፣ መንግስታዊ ያልሆኑ ተቋማት በስራ እድል ፈጠራ ላይ የበለጠ አቅደው ቢሰሩ አሁን ያለውን ወቅታዊ ሁኔታ የበለጠ ችግሩን ለማቃለልም ጭምር የሚረዳ ትልቅ ስራ ነው ብለን እናስባለንና ወጣቱ ላይ መስራት ከምንም በላይ ከሌሎቹ ስራዎች ትኩረት የሚሰጠው እንደሆነ ታስበው ሁሉም አካል የራሱን ድርሻና ርብርብ ቢያደርግ የተሻለ ነው ብዬ አስባለሁ። ባላለው የዋርላ ወረዳ ስራና ስልጠና ጽሕፈት ቤት ኃላፊ ነኝ። እንደ ወረዳችን በ2018 በጀት ዓመት የስራ እድል ፈጠራን ብቻ ምናልባት እንደ ጽሕፈት ቤት ብዙ የሚሰሩ ስራዎች አሉ። ከዚህ ውስጥ ግን ዋናው ነገር ብዙዎቹ ደጋፊና አጋዥ የሆኑ የስራ እድል ፈጠራ ስለሆነ የስራ እድል ፈጠራችን እንደ እቅድ እንደ ወረዳ 5063 አካባቢ ነው እቅድ የተሰጠን። ይህ እቅድ ዞን ላይ የሚሰጥ እቅድ ነው። ከዚህ ውስጥ የመጀመሪያው ልየታ ነው የምናካሄደው። ከልየታ አኳያ ወደ 5810 ከ110% በላይ ማሳካት የተቻለበት ሁኔታዎች አሉ። ምክንያቱም የስራ እድል ከመፍጠር ኢንተርፕራይዝ ከማደራጀት በፊት መቅደም ያለበት ትክክለኛ መስፈርቱን ሊያሟሉ የሚችሉ ስራ እድል የሚፈጠርላቸው ናቸው። ምናልባት ብዙ ጊዜ የሚታወቀው የወጣት የስራ እድል ይፈጠራ በሚል ብዙ ማህበረሰብ ያውቃል። እሱ ብቻ ሳይሆን የስራ እድል የሚፈጠርላቸው በውርስም መሬት ያላገኙ በራሳቸው ንግድ ፈቃድ አውጥተው ስራ ላይ ያልሆኑ ናቸው። እድሜ ላይ ገድብ ይችላል መስራት እስከቻለ ድረስና ምንም አይነት የራሱ ኢንካም የሚያስገኝበት በገቢ ምንጭ ላይ ያልተመሰረተ የስራ እድል ይፈጠርለታል። እስከ 64 ዓመት ድረስ ስራ አጥ ከሆነ ምንም አማራጭ የሌለው ከሆነ እሱን እንደ ተቋማችን የስራ እድል ይፈጠራል። ከዚህ ጋር ተያይዞ የመጀመሪያው ኢንተርፕራይዝ መስራታችን ወደ 257 አካባቢ ነው እቅድ የተሰጠን። 382 ወይም ከ148% አካባቢ ያሳካንበት ሁኔታዎች አሉ። ወደ 2163 አካባቢ ነው እቅዳችን ወደ 5063 አካባቢ። ምክንያቱም የተለየው 100% የስራ እድል ይፈጠርለታል ተብሎ ይታቀዳል። ከዚህ ጋር ተያይዞ ብዙ ጸጋዎች አሉ የስራ እድል የሚፈጠርላቸው። መንግስት እንደ መንግስት በሁሉ ቦታዎች በብድር የተለያዩ የብድር አይነቶች አሉ የስራ እድል የሚፈጠርላቸው። ለምሳሌ ሪቮልቪንግ ፈንድ አለ፣ CDEI ብድር አለ፣ መስመር የሚባል ፕሮጀክት አለ በተለያዩ ባንኮች የሚሰራው። በይኸው የስራ እድል እንዲፈጠር ይፈለጋል። ከዚህ ውጭ ደግሞ በፕሮጀክት ደረጃ እንደ ወረዳችን በስራ እድል እየፈጠረ ያለው 2 ፕሮጀክቶች አሉ። የመጀመሪያው IOM የሚባል ፕሮጀክት ነው። በዚህም በመጀመሪያ ተርም ብቻ ወደ 351 አካባቢ የስራ እድል የተፈጠረበት ሁኔታዎች አሉ። ይህም በግለሰብ ደረጃ እስከ 140 ሺህ ብር የተሰጠበት ሁኔታዎች አሉ። ወደ 13 ሚሊዮን ብር ነው። እንደ ማህበርም በማህበር ተደራጅተዋል። 350 በማህበር ነው እንዲሰሩ የሚፈለገው። 35 አካባቢ ማህበሮች ናቸው የተደራጁት። በነገራችን ላይ ወደ 23ቱ አካባቢ የሆኑ ተመራቂዎችና የተሻለ የትምህርት ዝግጅት ያላቸው ናቸው። እነሱም ፕሮጀክቱ አበል ጭምር በመክፈል ለ45 ቀን በተከታታይ በኮሌጁ ስልጠና እንዲሰለጥኑ ተደርጓል። እዚህ ጋር ተያይዞ አሁን በቅርቡ ቦታዎች ርክክብ ያደረግንበት ሁኔታዎች አሉ። ብሩ ግን በእያንዳንዳቸው 140 ሺህ ብር በማህበር ሆነው እንዲሰሩ ነው የሚፈልገው። እነሱ ተደርጓል። እዚህ ውጭ ያሉት በተለያዩ በህንፃ መሳሪያም በባልትናም በተለያዩ በከተማ ግብርናም የተሰማሩ አሉ። በተጨማሪ ቀበሌ ምናልባት ይሄ ኮነ ከተማ ላይ ነው የሚሰራው። ከቀጣይ አኳያ ሌሎች ቀበሌዎችንም ያካትታል ብለን ጥያቄዎች እየጠየቅን ነው። ምላሹን በጋራ የምናየው ነው።
ነገር ግን ማያ የሚባል ፕሮጀክት አለ። እሱም የራሱ ክራይቴሪያ ያለው የራሱ ኮሚቴ ያለው እሱም ተመርጦ ወደ 500 አካባቢ የሆኑ ተጠቃሚዎች ከ60 ሺህ ብር እስከ 80 ሺህ ብር እንደየስራ ዘርፋቸው የተለቀቀበት ሁኔታዎች አሉ። አሁን በቅርብ የሚለቀቅላቸው አሉ። በዋናነት ትኩረት አድርጎ ይሄ ፕሮጀክት የሚሰራው በንብ ነው። በተጨማሪ ጎን በጎን በማረም በሌሎችም እንዲሰራ ይፈልጋል። ይሄ በፕሮጀክቶች የሚደገፍ የስራ እድል ፈጠራ ነው። ከዚህ ውጭ ግን እንደ መንግስትም የተለያዩ የመስሪያ ቦታዎችን በመስጠት በጀት በመበጀት የስራ እድል የሚፈጠርበት ሁኔታዎች ስላሉ እንደ ጥቅል ምናልባት ከእቅዳችን አኳያ የሚቀረን ስራዎች አሉ። ቀጣይ በደንብ መስራት መቻል እንዳለብን የሚያመላካች ነገሮች አሉ። ቢሆንም ግን ወደ 2161 አካባቢ የተሻሉ እንቅስቃሴ ያሳዩበት ነው። እንደ ቁጥር ዝቅተኛ ቢሆንም ነገር ግን መሬት ላይ ያለ ስራ ነውና የተሻለ እንቅስቃሴ ያለበት ሁኔታዎች አሉ። አሁንም አፈጻጸማችን ከፍ ለማድረግ የተለያዩ ስምሪቶች ተሰጥተው የተለያዩ እንቅስቃሴዎች እንዲያደረግን ስለሆነ በቀሪ ወራቶች የተሻለ ስራ እንሰራለን ብለን እናስባለን። ምናልባት እዚህም በላይ መሄድ ያልተቻለበት የመጀመሪያው ከወቅቱ ጸጥታ ጋር ተያይዞ ቀበሌ ላይ የወል ቦታዎች አሉ። እነሱን ከሶስተኛ ወገን ነጻ አድርጎ ለተጠቃሚዎች ከመስጠት አኳያ ትንሽ ከጸጥታው ጋር ተያይዞ ችግሮች ሆነዋል። በተጨማሪም ሌሎች የስራ ዕድል አማራጮችን ፕሮጀክቶች እንዳይመጡ እንዳይቀጥሉ የሆነበት ሁኔታዎች አሉ። ይህንን የተለያዩ አማራጮችን እየተጠቀሙ ነው። በነገራችን ላይ ባለው ሁኔታ ነው። ምናልባት ብድር የወሰደ ካለ በብድር የስራ ዕድል እንዲፈጠርበት ካለን የስራ አጥ ቁጥር አኳያ ከአንድ ስራ አጥ ላይ ከመረብረብ ይልቅ ያልደረሰውን የማድረስ ስራዎች ናቸው እየተሰሩ ያሉትና በባለፈው በጀት ዓመትም እንደ አስተዳደር ምክር ቤት በጀቶች ተበጅተውልን ወደ 16 አካባቢ የመስሪያ ቦታዎችን በ017 በ020 እና እዚህ ከተማችን ላይ ለያባጆ ጭምር የተሰራበት ሁኔታዎች አሉ። አሁንም እቅድ ያቅደናል። ቦታዎችን ከመሪ መዘጋጃው ጋር ተረክበን የተሻሉ ሊሰራባቸው የሚችሉ ከመስሪያ ምቹ የሆኑ ቦታዎች ላይ ለመስራት ፕላን ስራዎች ቅድመ ዝግጅት ስራዎች ኦልሞስት ኦል የተጠናቀቁበት ሁኔታዎች አሉ። የቦታ ርክክብ አድርገን በቅርቡ የምንሰራበት ሁኔታዎች አሉና ምናልባት ብዙ ጊዜ የማህበር ስራዎች እንደኛ ወረዳ እንደሌላውም ብዙ የተለመዱ ባለመሆናቸው እንደ ወረዳችን በጣም የፈተነብን ሁኔታዎች አሉ። ቢሆንም ግን ማህበረሰቡ እስከሚለምዳቸው ድረስ ጥቅሙን እስከሚረዳ ድረስ ከባለሙያዎቻችን ጋር ተግባብተን ተነጋግረን የጋራ ኮሚትመንት በወሰድነው መሰረት አሁን ካደራጀናቸው ምናልባት አንድ ኢንተርፕራይዝ ብቻ ነው አንድ ማህበር 10 አባል ያሉት ወደ ኋላ ያለብን እንጂ አብዛኛዎቹ ፋንክሽናል ሆነው የቀጠሉበት ሁኔታዎች አሉ። የፕሮጀክቱን አሰራር ተከተልን የሰራንበት ሁኔታዎች ስላሉ ይሄንም ተያይዞ ሌሎች ቀበሌዎች ላይ እንዲያሰፋልን የተሻለ ስራ ለመስራት ከነሱም ከፕሮጀክቱም አኳያ ከፕሮጀክቶቹም ቀና የሆነ ሳቢዎች አሉ። ከቀጣይ የተሻለ ስራ በዚህ ልክ እንሰራለን ብለን አስበን አቅደን እየተንቀሳቀስን ያለን ነው። የሚጠበቀው ነገር በቀጣይም ምናልባት ፕሮጀክት በራሳቸው ተነሳሽነት የሚመጡ ናቸው፣ ዘላቂም አይደሉም። ከዚህ በፊት ብዙ ፕሮጀክቶች ነበሩ፣ ብዙ ማንሳት ይቻላል። ኤስኦኤስን እና ኤስኤንቪን ማንሳት ይቻላል። እነሱ ግን ለተወሰነ ጊዜ በስራ ዕድል ፈጠራው እንቅስቃሴ አድርገው የቆሙበት ሁኔታዎች አሉ። ነገም እነዚህ ፕሮጀክቶች የማይቆሙበት ምንም ምክንያት የለም። የራሳቸው ኮንትራት አላቸው። ምናልባት የተወሰነ እርሾ ነው ያላቸውና ይህንን እርሾ ከመጠቀም አኳያ እንደ መንግስት ይግዛል ነው እንጂ ሙሉ በሙሉ የስራ ዕድል ፈጠራን ችግር ይፈታ ተብሎ አይታሰብም። ከዚህ ጋር ተያይዞ በነገራችን ላይ እንደ መንግስት ገና የሚቀሩ ነገሮች አሉ። ምክንያቱም ከበጀት እጥረትም አኳያ ለስራ ዕድል ፈጠራ ተብሎ የተሻለ በጀት በእጅቶ ከመንቀሳቀስ አኳያ ውስንነቶች አሉ። ምናልባት የመጀመሪያው ነገር ቅድም እንዳልኳችሁ የመጀመሪያው ብድር ተበድረው የመስሪያ ቦታቸው ተሰጥቷቸው እንዲሰሩ ነው የሚፈለገው። እንደ ወረዳችን ከ12 ሚሊዮን በላይ ሪቮልቪንግ ፈንዶች አሉ። ምናልባት ከአመላለስ ጋር ተያይዞ ብዙዎቹ የተመለሱ ቢሆንም አሁን የሚቀሩ ነገሮች ስላሉ አንድ የስራ ዕድል ፈጠራ ተብሎ የሚታሰበው እሱ ነው። ሁለተኛ ከብድር በተጨማሪ እያንዳንዱ ተቋም የራሱ እቅድ አለው። እንግዲህ ስራና ስልጠና ሲባል የሰለጠነ የሰው ኃይል ነው እንዲያቀርብ የሚፈለገው እንጂ ራሱን ችሎ የስራ ዕድል የሚፈጥርበት የተለየ ጸጋ የለውም። ስለዚህ ይህን መሰረት ተደርጎ እያንዳንዱ ተቋም ባለው ጸጋ ልክ የስራ ዕድል እንዲፈጥር በተልእኮ ደረጃ የወረደበት ሁኔታዎች አሉ። ለምሳሌ ግብርና ብናነሳ ካለን 257 ኢንተርፕራይዝ 120ውን በግብርናና በእንስሳት እንዲፈጠር ይፈልጋል። ከዚህ ጋር ተያይዞ ባለቤት ሆኖ ከመስራት አኳያ የሚቀሩ ነገሮች ቢኖርም አሁን ላይ በተለይ ከዞን ጋር ባለው ሊንኬጅ የመስተካከል ነገሮች ስላሉ የመጀመሪያው ችግር ይፈታል ተብሎ የሚታሰበው እያንዳንዱ ተቋም እነዚህን እንደ ወረዳ የተሰጡ እቅዶችን ተከፋፍሎ ባሉ ጸጋዎች በሚችለው አቅም
የስራ እድል እንዲፈጠር ይፈለጋል። ይሄ ነው ዘላቂ ይሆናል ተብሎ የሚታሰበው እንደ መንግስት። ከዚያ ውጭ ባሉ ራሱን ችሎ በጀት ሰፋ ያሉ በጀቶችን በጅቶ የመስሪያ ቦታዎችን ሰፋ አድርጎ ከመስራት አኳያ በእያንዳንዱ የስራ ዘርፍ ምቹ የሆኑ የመስሪያ ቦታዎችን ከማመቻቸት አኳያ እንደ መንግስት የሚጠበቁ ሁኔታዎች አሉ። ምናልባት ያ ብቻ ሳይሆን አሁንም ከግብርና ተቋሙ ጋርም የተነጋገርነው አለ። የኤፍቲሲ ቦታዎች አሉ። ብዙ ጊዜ አሁን ፋንክሽናል ያልሆኑ አሉ። እነዚህን ለወጣቱ ተሰጥቶ የመስኖ ቦታዎች አሉ። እዚህ በፊት ሲለማባቸው የነበሩት አሁንም አይለማባቸው። እነዚህን ለወጣቶች ተሰጥተው መንግስትም ማግኘት ያለበትን ነገር እንዲያገኙ፣ ወጣቶችም ማግኘት ያለባቸውን ነገር እንዲያገኙ በበርሜል ኮምፖስት በሌሎች የተደራጁ ዘር በማቅረብ የተደራጁ ጭምሮች አሉና በብዙ ዘርፎች እያንዳንዱ ተቋም ይህንን ኃላፊነቱን ወስዶ እንደ ወረዳ የተሰጠውን እቅድ እንደ ጸጋቸው መጠን ይህንን የተሰጠን እቅድ ተከፋፍሎ ከመስራት አኳያ ከቀጣይም አሁን የተጀማመሩ ነገሮች አሉ። ይህን ባለቤት ሆኖ መስራት ከተቻለ ይህን ችግሩን በዘላቂነት መሻገር ይቻላል ብሎ ይታሰባል። ሁለተኛ እንደ መንግስት አሁን ምቹ ሁኔታዎች ያሉት አብዛኛው ወጣት በህገወጥ መልኩ ወደ ውጭ ሀገር የመሄድ ነገሮች አሉ። ይህንንም ኃላፊነት በመውሰድ የስራና ክህሎት ሚኒስቴር ደረጃ የተቀመጡ አካላቶች የመፈራረም ነገሮችና ከ4 አረብ ሀገሮች ጋር ውል የተወሰደበት ሁኔታዎች አሉ። ከዚህ ጋርም ተያይዞ በህጋዊ መልኩ ደህንነታቸው ተጠብቆ ወደ ውጭ እንዲሄዱ የመጀመሪያው ነገር ከዚያው እንዲሰሩ ነው የሚፈለገው። አሁን አንዳንዱ በመንግስት ግፊት የሚሄዱ መስሎ የሚታየው ብዙዎች አሉ። ግን እሱ አይደለም አላማውና የመጀመሪያው ከዚህ እንዲሰሩ ነው የሚፈለገው። ካልሆነ ግን ደግሞ የሚሄዱ ከሆነ ህጋዊ ሆነው ደህንነታቸው ተጠብቆ በውጭ ሀገርም የስራ እድል መፍጠር መቻል እንዳለበት እንደ ዞን ለምሳሌ ወደ 15,000 አካባቢ የስራ እድል የተፈጠረበት ሁኔታዎች አሉ፣ በውጭ ሀገር ብቻ ማለት ነው። ከዚህ ውስጥ እንግዲህ የኛ ወረዳም አንዱ ተጠቃሚ ስለሆነ በበጀት ዓመት ብቻ በኮሌጃችን የሰለጠኑ በእኛ በተቋማችን ድጋፍ ተደርጎላቸው ሌበራዊ ዲያውተው የመረጃ እንትኖች ቢኖሩም ወደ 170 አንድ አካባቢ በበጀት ዓመት በሁለተኛው ሩብ ዓመት ጭምር ብዙ ፕሮሰሶችን ያለፉበት ሁኔታዎች ስላሉ አንዱ እንደ ስራ እድል መፍጠሪያ ጭምር ጸጋ ጭምር ተብሎ የሚወሰደው የውጭ ሀገር ነው። በህግ የሆነው የሚሄዱበት መንገድ የተመቻቸበት ሁኔታዎች አሉና ይህም በነዚህ ምናልባት አንዱ ከአንዱ የተሻለ የስራ እድል የሚፈጥርበት ሁኔታዎች ሊኖሩ ይችላሉ። ቢሆንም ግን የራሳቸው አስተዋጽኦ ሊያበረክቱ ስለሚችሉ የተለያዩ ጸጋዎችን እንደ ወረዳ ማጦ ተጠቅሞ ሰፊ የስራ እድል ፈጠራ ተብሎ ይታሰባል። የስራ እድል ፈጠራ ቅድም እንዳልኩት በአንድ ተቋም ብቻ የሚፈታ ችግር አይደለም። አሁን ላይ ለገጠመን ችግርም እንደ ዋና ምክንያት የሚወሰደው እሱ ነው፣ የስራ አጥ ቁጥር መጨመር ነው። ከዚህ ጋር ተያይዞ ምናልባት እንደ ወረዳችን እንኳን መውሰድ ከቻልን ወደ 157 አካባቢ ቲቪቲ ስራ አጦች አሉ። በቲቪቲ ደረጃ ከ200 በላይ የዲግሪ ምሩቃኖች አሉ። ስለዚህ ከዚህ ጋር ተያይዞ የችግሩን አሳሳቢነት በዋናነት ተረድቶ ዘላቂ የሆነ መፍትሄ መፈለግ ይጠይቃል ብዬ አስባለሁ። ምናልባት ተቋም በማቋቋም ብቻ ችግሩን መፍታት ስለማይቻል ከበላይ ችግር የለም ብሎ በማሰብ ሁሉም ይመለከተኛል ብሎ ከግፊት ነፃ ሆኖ ብድር የሚያበድሩ ተቋማቶችም በአግባቡ ኃላፊነታቸው መወጣት መቻል አለባቸው። ከግፊት ነፃ ሆነው በጉዳዩ አምነውበት መስራት መቻል አለባቸው። ሌሎች ተቋማቶችም ካላቸው ጸጋ አኳያ በተለይ ጥሩ ጸጋ ያላቸው ተቋማቶች እነ እንስሳት እነ ግብርና ማንሳት ይቻላልና እነሱም ከበላይ ከአንዱ ከአርሶ አደሩ ላይ ከመረብረብ ይልቅ አንዱ የማህበረሰብ አካል እስከሆኑ ድረስ በባለቤትነት ከማንም ግፊት ነፃ ሆነው ሁሉም የኃላፊነቱን የሚመለከተውን የድርሻውን መውሰድ ከተቻለ ይህን ችግር መሻገር ስለሚቻል ምናልባት ብዙ ጊዜ ያልተለመደ ስለሆነ በጣም ግፊቶች አሉ፣ ሀሳቡን ያለመውሰድ ነገሮች ስላሉ ይህንን ከማንም ከግፊት ነፃ ሆነው በባለቤትነት ይመለከተናል ብለው የችግሩን አሳሳቢነት ተረድተው በባለቤትነት የሚሰሩ ከሆነ ይህን ችግር መሻገር ስለሚችሉ ሁሉም ባለቤት ሆኖ እንዲሰራ ማሳሰብ እፈልጋለሁ።